ምነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይባልሽ። ተመልሰናል አድማጮቻችን፣ እየተከታተላችሁ የምትገኙት የሙዚቃ ግብዣ ልዩ ዝግጅታችንን ነው። አድማጭ መስመር ላይ ገብቷል። ሄሎ አድማጫችን። ሄሎ ማን እንበል? እንተዋወቅ። ሜላት እባላለሁ። ሜላት፣ ምን እንታዘዝ? ሙዚቃ ለመጋበዝ ፈልጌ ነበር። ይቻላል። ሙዚቃው ለማን ይሁንልሽ ሜላት? ተጋባዡ ራሱን ያውቀዋል። ተጋባዡ ራሱን ያውቀዋል ብላለች ሜላት። ምን የሚለውን ሙዚቃ እናድርስልሽ? ምነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይባልሽ። ምነው ቀዘቀዘ ፍቅራችን ታቀዘቅሹ ምንድነው የምትዩ? ይሄን ሙዚቃ ጋበዝሽው ማለት እኮ ተሸናፊ መሆንሽን አመንሽ ማለት ነው። እስከ መቼ አየሽ? ልፍስፍስ ሴት ነሽ ምንሽ? ለዚህ ነው አንቺ ልፍስፍስ ነሽ። ሙዚቃ ካልቀየርሽማ በቃ ተሸነፍሽ እንደተለመደው ማለት ነው። ቀይሪ። ሄሎ ይሰማል አድማጫችን? በቃ ሌላ ሙዚቃ ይሁንልኝ። ይቻላል። ሰበበኛ ሰው በሚለው ይቀየርልኝ። ሰበበኛ ሰው ጸዲ። እንግዲህ አድማጫችን ሜላት ራሱን ያውቀዋል አለችው። ሰው ሰበበኛ ሰው የሚለውን የጸዲን ሙዚቃ አድርሱልኝ ብላለች። እኛም ከፍ አድርገን እናስደምጣለን። አትሆንም ለኔ ካንተ በላይ ነው ለኔ የሚገባው። ምን ማለት ነው? ምንድነው ትርጉሙ? አየህ፣ መጀመሪያም ሌላ ወንድ ለምዳ ነው ማለት ነው እንደዚህ የምትሆነው። ሰበበኛ አለች ጭራሹ ነው። የመልስ ምት ያስፈልጋል። ዝም አትበል። ይሄ ነው ውስጥ ገብተን ደግሞ የተቀጣጠለው እሳት እንዴት ቱግ እንደሚል እንመለከታለን። ፎሎ አድርጉ ኑ።